ጤና ይስጥልን። በዛሬው የመረጃ ሰዓታችን የማርበርግ በሽታ ቫይረስ ከሌሎች ቫይረሶች አኳያ የሞት ምጣኔው ከፍተኛ ነው ተብሏል። በቫይረሱ ምክንያትም ሕይወታቸውን ያጡ ሰዎች አስከሬን ለቤተሰብ እንደማይሰጥ ተገልጿል። በሌላ ዜና በኢትዮጵያ ውስጥ የበርካቶችን ሕይወት የቀጠፈው አሳዛኝ እጅግም አስደንጋጭ የ7 ቤተሰብ አባላትን በምግብ መበረዝ ሕይወታቸው እንዳለፈ ተሰምቷል። ሙሉ መረጃውን ታደምጣላችሁ። በቀጣይ ደግሞ በኢትዮጵያ መንግስትና በትግራይ ክልል የነበረው የፕሪቶሪያ ስምምነት ሊፈርስ ጫፍ ላይ እንደደረሰ ተሰምቷል። በሌላ ዜና በአዲስ አበባ የሚካሄደው ህገወጥ የግመል እርድም ፈተና እንደሆነበት የቄራዎች ድርጅት አስታወቀ የሚሉ መረጃዎችን እንዲሁም ሌሎችንም አብራችሁ ትቆዩ ታደምጣላችሁ። እስከ መረጃው ፍጻሜ መልካም ቆይታ። ጤና ይስጥልን። ወደ ቀዳሚው ዝርዝር መረጃ አምርተናል። በትናንትናው ዕለት በሀገራችን እጅግ በጣም አስደንጋጭና አሳዛኝ መረጃ ነው የተሰማው። ይህም መረጃ እንግዲህ የ8 የቤተሰብ አባላት ከተመገቡት ምግብ የ7ቱ ሰዎች ህይወታቸው እንዳለፈ እየተሰማ ነው። እንግዲህ የተመረዘ ምግብ እንደበሉ ፖሊስም እየገለጸ ይገኛል። ታዲያ የመጨረሻው ውጤትም ይፋ እንዳልሆነና የአስከሬን ምርመራም እንደተከናወነ ተገልጿል። እንግዲህ ለምግብ መመረዙ ምክንያትም ነው የተባለው ጎመን በስጋ እናታቸው ሰርታ ወደ እናቷ ቤት ሄዳ ተመልሳ ስትመጣ ግን 7ቱ የቤተሰብ አባላት 6 ልጆች እንዲሁም ባለቤቷን ጨምሮ እንደታመሙና በተለያዩ ሰዓትም ህይወታቸው እንዳለፈ እየተገለጸ ነው። እጅግ በጣም በኢትዮጵያ ዘንድ በርካታ አሳዛኝ እጅግ በጣም ለጆሮ የሚከብዱ መረጃዎችን መስማት የቆየ ቢሆንም በየዕለቱ በየሰዓቱ ግን አዳዲስ እጅግ በጣም አሳዛኝና ለሰው ልጅ ይገባሉ የማይባሉ መረጃዎች በየሰዓቱ እየተሰሙ ነው የሚገኙት። ታዲያ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የቤተሰብ አባላት ላይም ነው እንግዲህ አባወራው ከ6 ልጆቹ ጋር በድምሩ 7 ያን ቤተሰብ አባላት ህይወታቸው እንዳለፈ ፖሊስ የገለጸው። በወረዳው መሰረትም ወግራ ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8 የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን ገልጸዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሰው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ቢያደርሱም ከተጎዱት የቤተሰብ አባላት የ5 ዓመቱ መንግስቱም ኃይሌ የ7 ዓመቱ መክብብ ኃይሌና የ17 ዓመቱ ተክሌ ኃይሌ ሆስፒታል እንደደረሱ ህይወታቸውም ሊያልፍ ችሏል ነው ያለው። የተቀሩት ተጎጂዎች ግን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ ህይወታቸው በህዳር 7 2018 ዓ.ም ምሽት 11 ሰዓት ላይ ሲያልፍ የሟቾች ቁጥር ወደ 5ም ማሻቀቡን የተገለጸው። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6 ሟቾች ልጆች አባት የሆነውም አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህይወቱ ማለፉ ታውቋል ነው ያለው ፖሊስ። ባለቤቷንና 6 ልጆቿን በሞት የተነጠቀችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥም እንደምትገኝ ነው ፖሊስ የገለጸው። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ በማንና እንዴት ነው የሚለውን እውነት ለማረጋገጥም ከምስራቅ ጉራጌ ዞን ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራት ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚልም ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የገለጸው። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስከሬን ምርመራ ውጤትም እየተጠበቀ መሆኑና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችልም ይገመታል ብለዋል።
በሌላ ዜና በ2018 ዓ ም በኢትዮጵያ አዲስ የተከሰተው የማርበርግ ቫይረስ በሽታ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰብ እንደማይሰጥ መገለጹ ተነገረም። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርበርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ወቅትም በቫይረስ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰብ እንደማይሰጥ አስታውቋል። በተጨማሪም ሕይወታቸው ካለፈ በኋላም አስከሬኑ የማይታጠብ መሆኑን የተገለጸም ሲሆን ደህንነቱ በተጠበቀ መንገድም የቀብር ስነ ስርዓታቸው ይፈጸማል ብሏል። እንዲሁም ቀብር የተፈጸመባቸው ቦታዎች በደንብ መጠበቅ እንዳለባቸውም የተገለጸም ሲሆን ማህበረሰቡ የበሽታውን ከባድነት ተረድቶም ይህንን ውሳኔ መቀበልና መተባበርም አለበት ብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥም ለ1 ዓመት ጊዜ የሚቆይ በመሆኑም ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸውም ሲል ገልጿል። በተጨማሪም ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም የተባለም ሲሆን እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት የሚስተዋል ቢሆንም ህመሙ ግን በአየር የማይተላለፍ መሆኑ ተገልጿል። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል የተባለም ሲሆን 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸውና 3 ሰዎች ህይወታቸውም ሲያልፍ 3 ሰዎች ደግሞ በህይወት አሉ ሲል ተገልጿል። ወደ ቀጣዩ መረጃችን ስናመራ በአዲስ አበባ ከተማ አስተዳደር ውስጥ ህገወጥ የግመል እርድ እየተከናወነ መሆኑ ተገልጿል። በአዲስ አበባ ከተማ የሚካሄደው ህገወጥ የግመል እርድም ፈተና እንደሆነበት የቄራዎች ድርጅት ገለጸ። ድርጅቱ በቀንም በአማካኝ ከ7 እስከ 10 ግመሎችን እርድ ያከናውናል ሲል ገልጿል። በአዲስ አበባ ከተማ አስተዳደር በተለይም በቅርብ ጊዜያት ውስጥ ህገወጥ የግመል እርድ መበራከቱ የአዲስ አበባ ቄራዎች ድርጅት የገለጸም ሲሆን ድርጅቱ ለአሃዱ ሬዲዮ እንዳለው ይህ ድርጊት ከወትሮው የተለየና አዲስ ፈተና ሆኖብኛል ሲል ነው የገለጸው። የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ እንደሆነም ጠቁመዋል። አቶ ሙሉነህ አክለው በተለይ ወደ ቦሌ መድኃኔዓለም አካባቢ ባሉ የግመል ስጋ ቤቶችም በድብቅ አስገብተው የሚሸጡ መኖራቸውንም አስረድቷል። ከዚህ ቀደም ህገወጥ እርድ በሬ፣ ፍየልና በግ በመሳሰሉ እንስሳት ላይም ብቻ ይካሄድ የነበረ ቢሆንም አሁን ላይ ግመልም በዚሁ ድርጊት ተያይዟል ብለዋል። ህገወጥ እርድ የሚፈጽሙ አስፈላጊውን ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይም ሲሆን ስጋውን ማጓጓዝን ጨምሮ መሰል ድርጊቶችን ያካተተ መሆኑንም ገልጸዋል። ይህ ደግሞ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ከሚመለከታቸው ባለድርሻዎች ጋር በመነጋገር ለማስተካከል እየሰራ መሆኑንም አስታውቀዋል። ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ሲሉ የገለጹት ስራ አስኪያጁም ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ መስጠት እንደሚያስፈልገውም አሳስበዋል። በሌላ በኩል ህጋዊ የግመል እርድ በቄራዎች ድርጅት ውስጥ በተለይም በአቃቂ ቃሊቲ ቅርንጫፍ በስፋት እንደሚከናወንም ተገልጿል። በህጋዊ መንገድ ታርዶ የሚቀርበው የግመል ስጋም በስፋት ለሚጠቀሙት የሶማሌና የአፋር ብሔረሰቦች ተደራሽ እንደሚሆንና ስጋውን ለማቅረብ ስምምነት ካደረጉ ልኳንዳ ቤቶችም በጋራ እንደሚሰራ ስራ አስኪያጁ ገልጸዋል። ግመሎች ወደ ቄራ ገብተው ለመታረድ የሚቆዩበት አግባብ ቢኖር እንኳን ድርጅቱ በራሱ መኖ እያቀረበ በእንክብካቤ እንደሚጠብቃቸው አስታውቀዋል። የቄራዎች ድርጅት በአማካይ በቀን ከ7 እስከ 10 የሚደርሱ ግመሎችን እርድ እንደሚያከናውን የድርጅቱ መረጃም ያመለክታል። በመጨረሻም በኢትዮጵያ መንግስትና በትግራይ ክልል ኃይሎች የተከናወነው የፕሪቶሪያው ስምምነት ሊፈርስ ጫፍ ላይ መድረሱ ተነገረም።
ፌዴራል መንግስትና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያትም ሊፈርስ ከጫፍ ደርሰዋል ሲሉ የተለያዩ ሪፖርቶች አመላከቱ። ውጥረቱ በዋናነት የተከሰተው በዲዲአር ወይም ትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመላክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥም አዲስ የፋይናንስ ቀውስ የፈጠረም ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የ2 ወር ደመወዝም እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኛም የተመደበውን መደበኛ በጀት ለታጣቂዎች ኃይሎች ደመወዝ ክፍያ እየዋለም ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየሰራ መሆኑም የህዝብ አገልጋዮች ደመወዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደመወዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪም ከዚህ ቀደም የትግራይ ኃይሎች የአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነም ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለው የነዳጅ እጥረትም በክልሉ ተከስቷል። ምንም እንኳ ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረትም እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያም የጊዜያዊ አስተዳደሩ አካል የሆኑት ጄኔራል ታደሰ ወረደም ዝምታን መምረጣቸው የተለያዩ ጥያቄዎችንም አስነስቷል። ጄኔራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምትም እንዲፈጠር ማድረጉን ዘሀበሻ ዘግቧል። የዕለቱ መረጃችን በዚህ ጨረስ። መልካም ጊዜ